ወገኖቼ ሆይ ዛሬ ደግሞ የምመሰክርላችሁ ወላጅ አባቴ በከተማችን ውስጥ ረጅም ዓመት እንደመኖሩና እንዳለው ስም እንዳለው ከበሬታ ግን ከእኛ ቤት ይወጣል ተብሎ የማይጠበቅ እኛ ቤት ውስጥ ይሰራል ተብሎ የማይታሰብ እኛ ቤት ግን ይሰራ የነበረውን መናፍስታዊ አሰራር ነው የምገልጽላችሁ። በእርግጥ ይሄ ነገር የቤተሰብን ምስጢርና ገመና ማጋለጥን ሊመስል ይችላል። ከወንጌል አንጻር ግን የወንጌልን እውነት አጉልቶ ስለሚያወጣ ወንጌል ምን ያህል አሸናፊ እንደሆነ ስለሚገልጽ እውነቱን ለመናገር ግድ ስለሆነብኝ ነው መሰክርላችሁ። ወላጅ አባቴ ከጎንደር አካባቢ የመጣ ሰው በመሆኑ ብዙ ጊዜ ከጎንደር የሚመጡ ሰዎችን በእንግድነት የሚቀበላቸው እሱ ነው። እንደውም በከተማችን መውጫ ላይ አዲስ ከተማ በሚባለው አካባቢ ላይ እሱ እያመጣቸው እየሰፈሩ አንዱ ሌላውን ሲጠራ በቃ የአንድ አካባቢ ሰው ሆነው የሚኖሩ ሰዎች አሉ። አዲስ ከተማ የሚባለው ከከተማችን መውጫ ወደ ከዋቢ ሸበሌ መውጫ አካባቢ ያለው ሰፈር እንዳለ የጎንደሮች ሰፈር ነው እና ምንጩና መነሻው እሱ ነው። ታዲያ ከጎንደር ሰዎች ይመጡና ያስተዋውቀኛል። ተዋውቀው ዘመዳችን ነው ብሎ ያስተዋውቀኛል። ሰውየው ከሄደ በኋላ ገላዬ ቅድም ያስተዋወቀኝ ሰውዬ ዘመዳችን ነው ብሎኛል። ምናችን ነው ስለው የሀገራችን ሰው ነው ይለኛል። እና የሀገረውን ሰው ከዛ አካባቢ የሚመጡትን ሰዎች በሙሉ እንደ ዘመድ ነው የሚያቸው። እና በዚህ አጋጣሚ አንድ ደብተራ ሰውዬ እንዲሁ ባሌ ሲመጡ እዚህ የጎንደር ሰው አለ ተብሎ እኛ ቤት እንግድነት ይመጣሉ። ሰውየው ሁኔታቸው ትንሽ ጥሩ አይደለም። ምንድናቸው እኚህ ሰውዬ ስለው አይ የባህል መድኃኒት ይሰራሉ አለኝ። እና የተለያዩ ሰዎች እኛ ቤት መምጣት ጀመሩ። ምንድነው የሚሰሩት መድኃኒት ስለው የኪንታሮት መድኃኒት ነው አለኝ። እንዴ ጋሽ እንትናም ኪንታሮት አለባቸው እትዬ እንትናም ኪንታሮት አለባቸው እስክል ድረስ የከተማችን ሰው ይጎርፍ ጀመር። የትዳር ችግር ያለባቸው በልጆቻቸው የሚቸገሩ በተለያየ ጥያቄ ውስጥ ያሉ ሰዎች ሰውየውን በጥንቆላ አሰራር በመናፍስት አሰራር ስለሚሰሩ ያንን ነገር ነው የሚያደርጉላቸው። ከዛ በኋላ ሰውየው በጣም ገበያቸው ደራ። በከተማው ሰው በጣም ታወቁ። የዚህን ጊዜ ፋዘር ስሜም ይነካል በዚህ ጉዳይ ብሎ ቤት እንዲከራዩ አደረጋቸው። ከኛ ቤት ከመውጣታቸው በፊት ግን አንድ ውለታ ዋሉልኝ። እነዚህ 2 ልጆቼ ናቸው። ትልቁ በጣም ዱርዬ ሆኖ አስቸግሮኛል። ይሄ ደግሞ መጤ ሃይማኖት ተከትሎ ይሄው ላባረረው እያሰብኩ ነው። ግን እንዱ ይመለስልኝ እንደሆን እስቲ አንድ ነገር አድርጉልኝ ብሎ ይነግራቸዋል። ከዛ ለወንድሜ ወገኖቼ መድኃኒት ይሰራና ይሰጠዋል። በጣም በሚያሳዝን ሁኔታ አይምሮ ሳተ። ወንድሜ የሚናገረውን አያውቅም፣ የሚያደርገውን አያውቅም። እንደ ሐሺሽ እንደወሰደ ሰው መሆን ጀመረ። እጁና እግሩ ታሰረ። ለ8 እና ለ15 ቀን ትልቅ ስቃይ ውስጥ ገባ። በጣም አዘንኩ። ዱርዬነቱ አይሻልም ወይ? ከዚህ ስቃይ ዱርዬነቱ አይሻልም ወይ አልኩት ፋዘር። በክርስትናዬ ስለሚቃወመኝ እኔ የምናገረው ነገር ተሰሚነት ስለሌለው በቤት ውስጥ ወንድሜ ሲሰቃይ ዝም ብዬ ማየት ጀመርኩ። ቀጣዩ ሰለባ ለካ እኔ ነኝ። ለዚህ አንድ ነገር በሉኝ ይላቸዋል ሰውየውን። ከዛ በኋላ ሰውየው ምን ይሉታል? የእሱን ኮከቡን አጣሁት ብሎ ይመልሱለታል። እና ይህን ነገር ይነግረኛል። እኔ አንተም እንድትድንልኝ ሰው እንድትሆንልኝ ከዚህ መጤ ሃይማኖት እንድትወጣ ነው የምፈልገው፣ ግን ኮከብ ጠፋ አሉኝ አለኝ። እግዚአብሔር ይመስገን የኔን ኮከብማ አያገኙትም፣ የኔን እድል ፈንታማ አያገኙትም፣ የኔን ዕጣማ አያገኙትም። በእግዚአብሔር እጅ ነው፣ በክርስቶስ ውስጥ ተሰውሬያለሁ ነው ያልኩት። ወገኖቼ አንገኝም እኛ ለመናፍስት አሰራር፣ ለጨለማው ገዢ፣ ለጨለማው ኃይላት እኛ እየተሰወርን የማንገኝ ይህን ታውቃላችሁ። ለምን እንደሆነ አላውቅም። በዚህ ዘመን እንደዚህ ሟርተኛ አለብኝ፣ እንደዚህ የሚያሟርትብኝ ሰው አለ የምትሉ ሰዎች ትበዛላችሁ። በእስራኤል ላይ ሟርት አይሰራም ነው የሚለው እግዚአብሔር ቃል። ምን ያህል ከእግዚአብሔር ቃል እንደተላለፋችሁ ባላቅም አይሰራም በኛ ላይ፣ አይሰለጥንም በኛ ላይ። የኛ ኮከብ የኛ እድል ፈንታ በሰራዊት ጌታ በእግዚአብሔር እጅ ነው። ማንም ሊያገኘው አይችልም። እና ኮከቡ አልተገኘም አሉኝ ሲል የኔማ የሚያበራው የንጋት ኮከብ ኢየሱስ ክርስቶስ ጋር ነው የኔ ኮከብ አልኩት። እሱም ኮከብ ነው አለኝ። አዎ መጽሐፍ ቅዱስ እኔ የሚያበራ የንጋት ኮከብ ነኝ ይላል ብዬ ስለ ጌታ ስለ ኢየሱስ ክርስቶስ ነገርኩት። እኔ ከአንተ ጋር አልሟረምም ብሎ ተወኝ። ስለዚህ ወገኖቼ ምንም አይነት መናፍስት የኛ አጀንዳ የኛ መዝገብ አልፈን ካልተሰጠን፣ ራሳችን አሳልፈን እስካልሰጠን ድረስ ኮከባችን አይገኝም። እድል ፈንታችን በሰራዊት ጌታ በእግዚአብሔር እጅ ነውና በዚህ ልትጸኑ ልትጽናኑም በጌታ ልትደገፉ ልትበረቱና ልትጽናኑ ይገባችኋላችኋለሁ። ተባረኩ።